بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله تعالى كفل صوستن زاري نملكتالن رأس مندنو أحكام النون الساكنة والتنوين የኑን ሳኪናና የተንዊን ህግጋቶችን ኢንሻአላህ እንማማራለን። በመጀመሪያ ኑን ሳኪና ምን ማለት ነው፣ ተንዊን ምን ማለት ነው የሚለውን ራሱ ሊያብራራለን ነው። النون الساكنة አለ። ኑን ሳኪና ማለት እኮ هي الصا النون الخالية النون نونات الخالية ያገለለች የሆነች ከምን من الحركة ከሐረካ ያገለለች የሆነች ኑን ኑን ሳኪና ትባላለች አለ። ሐረካ ስንል ሶስት ናቸው፣ ፈትሐ፣ ከስራ፣ ضማ። ከነዚህ ያገለለች የሆነች ኑን ስናገኝ እቺ ኑን ሳኪና ናት ብለን መፍረድ እንችላለን ማለት ነው። طيب ኑን ሳኪናን ካወቅን ደግሞ ተንዊን ምንድነው የሚለውን እንመልከት። አተንዊኑ አለ ተንዊን እኮ አለ هو እሱኮ ኑኑን ሳኪነቱን ስኩን የሆነች ኑን ናት አለ። ኑኑ ሳኪነቱን ስኩን የሆነች ኑን ናት። ዛኢዳ ጭማሪ የሆነች ናት፣ አስላ አይደለችም። ጭማሪ ሆና ነው የምትመጣው። እቺ ኑን ስኩን የሆነችው ኑን ጭማሪ ሆኖ የምትመጣው አለ። لغير التوكيد ለማጠንከር ሳይሆን ቃሉን ለማጠንከር የሚመጣ ኑን አለ። ኑን ለማጠንከር የምትመጣው ኑን አለች። ለሷ ለተውኪድ ለማጠንከር ሳትሆን ጭማሪ የሆነች ኑን ናት አለ። ለማጠንከር ቃሉን ለማጠንከር ያን ነገር ቃሉን ለማጠንከር የሚመጣ ኑን አለች። እሷ ሳትሆን ጭማሪ የሆነች ኑን ናት አለ። ተልሐቁ ትጠጋለች ወይም ትመጣለች አኺረ الاسم የስም መጨረሻ ነው የምትመጣው። እቺ ተንዊን የስም መጨረሻ ላይ ነው የምትመጣው ለፍظን። ላኪን ስትመጣ ግን ለፍظ ነው ስናነበው ነው ለፍظን ስናነበው እንጂ በጽሁፍ ደረጃ ተጽፎ አናገኘው። ተልሐቁ አኺረ الاسم የስም መጨረሻ ላይ ትመጣለች ለፍظን በቃል ደረጃ ስናነባት ትመጣለች። ወቱፋሪቁሁ ትለየዋለች ወይም ቱፋሪቅ ትለየዋለች خطን በጽሁፍ ደረጃ ግን ትለየዋለች አትመጣም። የስሙ መጨረሻ ላይ ኑኑ የኑን ምልክቱ አትመጣም በቃል ደረጃ ስናነበው እንጂ خطን አትመጣም። ወወቅፈን ስንቆምም ተንዊን ቃል ላይ ስንቆምም ያቺ ኑኗ ትጠፋለች። مثلا ዓሊመን ሐኪማ ስንል ሐኪማ ምትሏ ሐኪመን ነበረች። ያው ብንቀጥል ሐኪመን ብለን ቀጥል ነበር። ላኪን ወቅፍ ማድረግ ፈለገን ቆምን ለመቆም ፈለግ ሐኪመን አንልም ሐኪማ። አሁን እቺ ኑኗ ጠፋች። خطን ላይ ብታዋትም ደግሞ ጽሁፍ ደረጃ ደግሞ ኑን የኑን ምልክት አትጻፍበትም። ስናነባት ግን ትመጣለች። ለምሳሌ ዓሊመን ምትሏ ላይ ዓሊመን አያችሁ፣ ዓሊመን ስንል እኮ የኑን ምልክቱ አይለችም። ለፍظን ግን ኑኗ ትነበባለች። ስለዚህ ለፍظን ትመጣለች። ወቱፋሪቁሁ ትለየዋለች ደግሞ አትመጣም። ምን خطን በጽሁፍ ደረጃ ወወቅፈን እዛ ቃሉ ላይ መቆም ስንፈልግ እቺ ኑኗ አትመጣም። ስለዚህ ኑን ሳኪና አፎን ተንዊን ማለት ተዕሪፏ እቺ ናት። ስኩን የሆነች ኑን ናት፣ ጭማሪ የሆነች ለማጠንከር የመጣች ሳትሆን ቃሉን ለማጠንከር የመጣች ኑን ሳትሆን የስም መጨረሻ ላይ በቃል ደረጃ የምትመጣ በመቆምና እንደዚሁም ደግሞ በخط በጽሁፍ ደረጃ ደግሞ የማትመጣ ተንዊን ትባላለች ነው። طيب تعريفاቸውን ካየን በኋላ ልዩነታቸው ምንድነው የሚለው እንመልከት። الفرق بين النون الساكنة والتنوين በኑን ሳኪናና በተንዊን መካከል ያለው ልዩነት ምንድነው? ሁለቱም ስንቀራቸው ምትል ነገር ስኩን የሆነች ምን ትሰጠናለች። ግን ልዩነታቸው ምንድነው ካለን አንደኛ النون الساكنة ስኩን የሆነችዋ ኑን ተቃዑ ትከሰታለች في وسط الكلمة የቃል መሃል ላይ ትመጣለች። የቃል መሃል ላይ ትመጣለች። ለምሳሌ فسينغضون ስንል فسينغضون والمنخنقة አሁን ኑና والمنخنقة فسينغضون ኑና የቃል መሃል ላይ መጣለች። وآخرها የቃል መጨረሻ ላይ ትመጣለች። ለምሳሌ ሚን ስንል እቺ ኑን መጨረሻ ላይ መጣለች። የቃል መጨረሻ ትመጣለች፣ የቃል መሐከል ላይም ትመጣለች። ማን ኑን ሳኪና። አመ ተንዊኑ ተንዊንማ لا يقع አይከሰትም إلا في آخر الأسماء የስም መጨረሻ ላይ እንጂ አይመጣም። እቺ ተንዊን የምትባው ነገር መሃል ላይ አታገኙዋትም። የቃል የስሙ ወይ የቃሉ መጨረሻ ላይ ነው የምናገኘው። የስሙ መጨረሻ ላይ
ለምሳሌ ሙሐመደን ስንል ዳል ላይ የቃሉ መጨረሻ ቃል ማን ዳል ላይ ነው የሚመጣው እንጂ ቃሉ መሃል ላይ ተንዊን አናገኛትም። በዚህ እንለየዋለን ማለት ነው አንደኛ። ሁለተኛ የመለያው ነገር ደግሞ አኑኑ ሳኪና ኑነ ሳኪና እኮ ተቃዑ ትከሰታለች ፊል አስማ ስም ላይም ትገባለች። ማን ኑነ ሳኪና ወልአፍዓል ፊዕሎችም ላይ ትገባለች ኑኗ፣ ወልሑሩፍ ፊደላቶችም ላይ ትገባለች። ሶስቱም ላይ እስምም ላይ ፊዕልም ላይ ሐርፍም ላይ ትመጣለች። ስም ላይም እናገኛታለን። ለምሳሌ ሱንዱሲን ስንል አሁን ሱንዱስ ስም ናት። ኢንሳን ስንል አሁን እቺ ኑን ስም ላይ ገብታለች። ፊዕል ላይ የንሱሩ ስንል የንሱሩ ፊዕል ናት። የንሱሩ ኑኗ ገብታለች። ሐርፍ ላይም ትመጣለች። ሚን አን ስንል ኑኗ አለች። ስለዚህ ሶስቱም ላይ ትገባለች። አመ ተንዊን ላኪን ተንዊን ግን ላ የቃዑ አይከሰትም ኢላ ፊል አስማ ስም ላይ ነው የሚመጣው። በቃ ፊዕል ላይ ወይም ሐርፍ ላይ ምን አታገኙም? ተንዊን አታገኙም። ተንዊን አናገኝም። ስም ላይ ብቻ ነው የምትገባው። በዚህ መለየት እንችላለን። ስለዚህ ተንዊን ያለበት ነገር ስናገኝ ወይም ተንዊን ሲባል ያው ፈትሐተይን ضمተይን ከሰረተይን ተንዊን ያለበት ነገር ላይ ስናገኝ ያ ነገር ስም መሆኑ አረጋገጥን ማለት ነው። ለምን ተንዊን የምትባለው ስም ላይ እንጂ አትገባ፣ ፊዕል ላይ ማትገባ፣ ግን ስም ላይም ስለማትገባ ማለት ነው። ሶስተኛ የመለያ መንገድ አኑኑ ሳኪና እቺ ኑኑ ሳኪና እኮ ተثبቱ ተጸድቃለች ፊል ወስሊ ቀጥለን በምንቀራበት ሰዓት ላይ አያይዘን መቅራት በምንፈልግ ሰዓት ላይ እቺ ኑኗ አለች፣ አትወጣም፣ አትጠፋም። ወልወቅፊ መቆምም ብንፈልግ ኑነ ሳኪና ላይ መቆም ብንፈልግም ቀጥለንም መቅራት ብንፈልግ እቺ ኑኗ አትጠፋም፣ አለች። አመ ተንዊን ተንዊንማ ላ የثبቱ አይጸድቅም ኢላ ፊል ወስሊ ወስል በምናር ቀጥለን በምንቀራበት ጊዜ እንጂ ተንዊኗ አትኖርም። ቀደም እንዳለው ተንዊን ላይ መቆም ብንፈልግ ተንዊኑን አናነብም፣ ትጠፋለች። የዛኔ ቀደም እንዳለው ዓሊመን ሐኪማ አሁን ሐኪማ የምትሏ ተንዊና መጨረሻው ላይ ሐኪማ ስትል አሁን ሐኪመን አትልም፣ ሐኪማ ጠፋች። ለምን ወቅፍ ስለ ወስል ብናረግ ግን አያይዘን መቅራት ብንፈልግ ግን እቺ ተንዊኗ ትመጣለች ማለት። ስለዚህ ላ የثبቱ ኢላ ፊል ወስሊ ወስል ላይ እንጂ ቀጥለን ስንቀራ እንጂ አትገኝም፣ ወቅፍ ላይ የለችም ማለት ነው። طيب ኑነ ሳኪና ከሆነች ግን ፊደሉ ኑኑን ሳኪናው ላይ ቆምክም ቀጠልክም ኑኗ አትጠፋም፣ ሁሌ አለች ማለት ነው። طيب አራተኛ የመለያ መንገድ አኑኑ ሳኪነቱ ስኩን የሆነችዋ ኑኑ እኮ ተثبቱ ትጸድቃለች ፊል ኸጥ በጽሁፍም ደረጃ ትጻፋለች፣ ወለፍዝ ስናነበውም በቃልም ደረጃ ደግሞ አለች። ስናነባትም በጽሁፍም ደረጃ እናያታለን ያቺ ኑኗ። አመ ተንዊን ነገር ግን ተንዊን ፈላ የثبቱ አይጸድቅም ኢላ ፊል ለፍዝ ለፍዝ ላይ እንጂ በቃል ስንቀራው እንጂ ጽሁፍ ደረጃ እኮ አይጻፍም። ቀደም እንዳለው ዓሊመን ስንል ወይም ሙሐመደን ስንል ሙሐመደን ስንል ሙሐመደን አሁን እዛች ሙሐመድ ዳል ላይ ስኩን የሆነች ኑን እኮ አናገኝም፣ የለም ኸጥ ላይ የለችም። ለፍظን ስንቀራው ግን እቺ ኑኗ ዓሊመን ኑኗ መጣች ማለት ነው። ባትጻፍም በለፍظ ደረጃ በቃል ደረጃ ትገኛለች። አምስተኛ የመለያ መንገድ ደግሞ ምንድነው? አኑኑ ሳኪና ኑነ ሳኪና እኮ ተኩኑ ትሆናለች አስልየተን አስልያሁን አስል ሆና ትመጣለች። የቃሉ ግንባታ ላይ መሰረቱ ስናየው አለች እቺ። ለምሳሌ አና አንሃር ስንል አሁን እቺ ኑኗ አስልይ ናት። ቃሉ ነህረ ከምትለው አንሃር ነህር ከምትለው አንሃር አሁን ነህር ስንል ኑኗ የአስል ቱላቱዩ ላይ አለች ኑኗ። አንሃር ስንላትም እቺ ኑን አስልያ ናት ማለት ነው። የቃሉ ግንባታ ላይ መሰረቱም ላይ አለች፣ ጭማሪ አይደለችም እቺ ኑን። ወዛኢዳ ዛኢዳም ጭማሪም ሆና ትመጣለች። ሙንቃዒር ስንል አሁን ሙንቃዒር ስንል ያለችው እቺ ኑን ዛኢዳ ጭማሪ ናት። በምንድነው የምናውቀው ስንል ወደ አስሉ ነው የምንመለሰው። አስሉ ስናየው ቃዓረ ከሚለው ፊዕል ሙንቃዒር አሁን ቃዓረ ስንል እቺ ኑን እኮ የለችም፣ ቃዓር ስንል የለችም ኑኗ። ከዛ ሙንቃዒር አሁን እዚህ ሙንቃዒር ስንል ደግሞ አመጣናት ኑኗ። ስለዚህ አስሉ ላይ መሰረቱ ላይ ስላልነበረች ሙንቃዒር ስንል ስለመጣች ዛኢዳ ጭማሪ ሆነ ትመጣለች። አስልያም ሆና ትመጣለች፣ አንሃር እንደምትለው ቃል አይነት ዛኢዳ ሆና ትመጣለች፣ ሙንቃዒር እንደምትለው ቃል አይነት ማለት ነው።
በምንድነው የምንለየው አስልያ ይሁን ዛኢዳ ይሁን የምንለየው ካለን ይሄ የራሱ የሆነ ፈን ያለው የሰርፍ ላይ እሱ ላይ በደም ይለይበታል። ለምሳሌ እቺ ኑኑ አስልይ ስትሆን ኑኗ ብናወጣት ቃሉ ተበላሻለች። ለምሳሌ ነህር በምትለው ላይ ኑኗ ብናወጣት ሀር ነው ትርጉሟ ይበላሻል። አስልየ መሆኑ በዛ እናውቃለን። ሙንቀዒር ብንለው ግን ኑኗ ብናወጣት ቃዓር ነው የምትሆነው። ቃዓር ሚሙን ማኑን ጭማሪ ናቸው ማለት ነው። ቃዓር ትርጉሟ ይበላሻል። ስለዚህ ዛኢዳ መሆኗን በዛ እንለያለን ማለት ነው። ተንዊንማ እኮ ፈህወ እሱ እኮ ኑን ነው አለ ዛኢዳ ጭማሪ ሆነች ናት አላ ቢንየቲል ከሊመት የቃሉ ግንባታ ላይ ቃሉ ሲገነባ ዳኢመን ሁሌም ብትሆን ቃሉ ሲገነባ ጭማሪ ናት። አስልይ ሆና አትመጣም። እቺ ተንዊን አስልይ ሆና አትመጣም። ሁሌ ጭማሪ ቃሉ ላይ ጭማሪ ሆና ቃሉ ሲገነባ አላ ቢንየቲል ከሊመት ቃሏ ስትገነባ ዳኢመን ሁሌም ብትሆን ጭማሪ ሆና የምትመጣው እንጂ ለምን አስልይ ሆና አትመጣም። መጀመሪያ ታሪፍ ስናደርገው ራሱ ኑኑ ሳኪን ዛኢዳ ነው ጭማሪ ነገር ነው። የቃሉ አስሉ ላይ መሰረቱ ላይ የሌላት ጭማሪ ነገር ናት ማለት ነው። ስለዚህ በእነዚህ መልኩ በእነዚህ 5 ነጥቦች ኑኑ ሳኪንና ተንዊንን መለየት እንችላለን ማለት ነው። ኢንሻአላህ ዛሬ እቺን አጭሯን ኑኑ ሳኪንና ተንዊን ምንድናቸው የሚለውን ነገር ከተረዳን በቀጣይ ደርሶቻችን ደግሞ የኑኑ ሳኪንና ተንዊን ህግጋቶችን እንመለከታለን። ህግጋቶች 4 ህጎች አሉት። ኢዝሃር፣ ኢድጋም፣ ኢቅላብ፣ ኢኽፋ የሚባሉ 4 ህጎች አሉት። ኢንሻአላህ ቀጣይ ከመጀመሪያው ኢዝሃር ከምትለው ህግ እንጀምራለን። ሱብሃነከላሁ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ ወአስተግፊሩከ ወአቱቡ ኢለይክ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።